ሰላም ሰላም፣ እንዴት ናችሁ አላችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ ሰላም። ክብር ለመድኃኔዓለም። እንዴት ናችሁ? ሰላም ነው አለን። ወዶች ደህና ናችሁ? አየር እንዴት ይዟችኋል? ሙቀቱ እንዴት ነው? አሁን ላይ በጣም ሙቀት አለ። የለመዳችሁት እንኳን ምንም አይላችሁም። እንደኛ አዲስ ለሆነ ሰው ግን ትንሽ ከበድ ይላል ማለት ነው። ከባድ ነው፣ ሞቃታማ ነው፣ ይሞቃል። እንደኛ ላለመደው ሰው ማለት የለመዳችሁት እንኳን ያው ስለለመዳችሁት ትንሽ እንደኛ ይከብዳችሁም፣ ደህና ነው ለእናንተ ማለት ነው። ለእኛ ግን ትንሽ ከበድ ይላል እና ውዶችዬ እንዴት ናችሁ? ሰላም ናችሁ? ውዶችዬ ምን ልላችሁ መሰላችሁ? ዛሬ የመጣሁት ብዙ ጊዜ ቪዲዮ ስንለቅ አሁን ብዙ ልጆች አለን እየታየልን አይደለም ማለት ነው። ያንን እንዲታይልን አሁን ለምሳሌ እኔ ጋር አሁን 15 ልጆች አላችሁ እኔን የምታበረታቱኝ እንትን የምትሉኝ ልጆች ማለት ነው። እናንተ አሁን ምን ሰዓት እንደሚመቻችሁ ምን ሰዓት ቢመቻችሁ ላይክ እንድታረጉ ሸር እንድታረጉ ምን ሰዓት ንገሩኝ እስቲ፣ ሰዓት ጻፉልኝ፣ ምን ሰዓት እንደሚመቻችሁ። አሁን ለምሳሌ 12 ሰዓት ከሆነ በኢትዮጵያ በዚህ 6 ሰዓት በዛን ሰዓት የሚመቻችሁ ከሆነ በዚህ ሰዓት ነው የሚመቸን፣ በዚህ ሰዓት ልቀቁት በሉን፣ በዛን ሰዓት እንለቃለን ማለት ነው። እና ኮመንት ቦታው ላይ በዚህ ሰዓት ይመቸናል ብላችሁ ጻፉልን። 1 ሰዓት የሚመቻችሁ ከሆነ በእኛ በኢትዮጵያ 1 ሰዓት በዚህ 7 ሰዓት በዚህ ሰዓት ይመቸናል በሉኝ ማለት ነው። ያው አለ አይደለ ቢያንስ ቪዲዮ ስንለቅ አሁን ለምሳሌ ሸር ማግኘት አለበት፣ ሸር ላይ ኮመንት ማግኘት አለበት ማለት ነው። አሁን ብዙ ልጆች አለን። አሁን እኔ ለምሳሌ ሁሉም ቪዲዮ ላይ አንድ እህቴ ናት በጣም የምታበረታታኝ፣ ከኛ ውጭ ናት ግን በርቺ በጣም ነው የምታበረታታኝ። እንደዚህ ከሆነ እንደዚህ አስተካክልኝ፣ ይሄ ቆንጆ ነው፣ ይሄን እንደዚህ አድርገሽ ይሄን እንደዚህ እንዴት አድርጌ ላስተካከል ስላት ራሱ ማንንም አትጠይቂ፣ እኔ ብነግርሽ ስለማይገባሽ ገብተሽ ሰርች አድርገሽ ከሰሩት ልጆች ተማሪ ነው የምትለኝ ማለት ነው። እና እንደዚህ አይነት አስተያየት፣ ሌላ ደግሞ እንደዚህ ሌላ ነገር መስራት፣ ይህንን ነገር ስሪ፣ እንደዚህ ነው የሚሻለው፣ ይሄ እንደዚህ ነው። ለምሳሌ አሁን ባለፈው ዜዶ አሁን ጨለማ ነው፣ ይሄን አስተካክል ያልሽኝ ነገር አሁን ውዴ አስተካክያለሁ፣ ለአስተያየትሽ በጣም አመሰግናለሁ። ምክንያቱም የአንቺ አስተያየት ለእኔ ጠቃሚ ነገር ነው፣ ያበረታታኛል ማለት ነው። እና እንደዚህ አይነት አስተያየት ሰዓት ብትነግሩን ሁላችንም አሁን በምንለቅ ሰዓት ይመቻች። ቢያንስ ሁሉም ሰው ባይመቸው 10 ሰው 5 ሰው እንደዚህ ይመቸዋል። ላይክ እንደገና ደግሞ ማለት ነው አሁን ለሚለቁ ልጆች አሁን ቁጭ ብላችሁ ለማየት ላይመቻችሁ ይችላል ማለት ነው። በዛን ሰዓት ብሉቱዝ ኤርፎር እንደዚህ አይነት አለ አይደል? እንደዚህ ሰክታችሁ ከፍታችሁት እናንተ ስራችሁ መስራት ትችላላችሁ። ላይክ አድርጋችኋት ሸር የምታደርጉት ሆነ ሸር አድርጋችሁ ከፍታችሁ ብዙ ሰዓት እንደዛ ማድረግ ልጅቷ እስከምትጨርስ ድረስ ቢያንስ እንትን እንደሌላት ተቀባይነት እንዲያገኝላት ቢያንስ ማየት አለባችሁ እስከ መጨረሻው አንድን ቪዲዮ ማለት ነው። በዛን ሰዓት እናንተ ስራችሁን እየሰራችሁ ሀሳቧን ትሰሟታላችሁ፣ አስተያየታችሁን ታስቀምጣላችሁ። ተከፍቱትና እናንተ የትኛው ቦታ አይ ደግሞ እንደዚህ አይነት ኤርፎር ደግሞ የሌላ ነገር የማይመቻችሁ ከሆነ ለምሳሌ እኔ አሁን ዛሬ ጠዋት አንደኛዋ ልጅ ሲደርሰኝ እንቅልፌ ስነሳ ነው የደረሰኝ ማለት ነው። እንደዚህ አንተን አላልኩም ነበርና አላገናኘሁም ነበርና ብልሱዝ ድምፁን ቀንሼ ላይክ አርጌት ፊቴን ታጥቤ መኝቴን አነጣጥፌ ልብሴን ቀይሬ እስከምመጣ ድረስ እስከ መጨረሻው ድረስ ታየላት ማለት ነው፣ ቪዲዮ ማለት ነው። ሀሳብ ባልሰጥበት ቢያንስ እስከ መጨረሻው ድረስ እንትን እንድልላት እንትን አልኩኝ ማለት ነው።
ለምሳሌ እኔ አሁን የራሴን ቪዲዮ ደግሜ ማየት አልችልም አይደለም፣ ማየት ክልክል ነው በእንትን በህጉ መሰረት ማለት ነው። የእሷን ቪዲዮ ግን ከፍቼ 3-4 ጊዜ ባይላት ለእሷ በጣም ጥሩ ኮንታክት አለው ማለት ነው። እና እንደዛ ብታረጉ ውዶችዬ፣ እንደዛ አይነት ትብብር ቢኖረው ላይክ ሸር እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ፣ አበረታቱ እና የሰዓቷን ነገር አስመሩባት፣ ጻፉልኝ። ምክንያቱም ብዙም ላይክ እያገኘሁ አይደለም። ቢያንስ አንድ ሰው ላይክ ሲያገኝ በቃ ጥሩ ነው አይደለ? እንደዚህ አሁን ያቺ ሴት ጨለማውን አስተካክለ ስትለኝ ብዙ እንትን አስተካክዬ ከዛ በኋላ ቆንጆ እየሰራ ነው ማለት ነው። እኔ እንደውም ከቪዲዮ ጀርባ ለመሆት ነበር እንደዛ ጨለማው ሲመጣብኝ የነበረው፣ ምክንያቱም ትመለጥፍ አልቻልኩም። ስለዚህ ቀጥታ መጣሁኝ እንደዛ ማለት ነው። እና እንደዛ ብታረጉ እንደዚህ ብታበረታቱ ደስ ይለኛል። አመሰግናለሁ ማለት ይሄ ነው። ግን እንዳትረሱት ኮመንት ላይ ሁላችሁም አስቀምጡልኝ ማለት ነው። ሰዓቷን ምን ሰዓት እንደሚመቻችሁ በምን ሰዓት መልቀቅ እንደምንፈልገው። አሁን ለምሳሌ ላይክ ብናደርግ ሁሉንም ሰው እባካችሁ፣ እኔ ገብቻ አይደለም ሁሉም ጋር እያየሁ ነው። ላይክ የለም። ላይክ ያስፈልጋል። ቻው ውዶች፣ አመሰግናለሁ ስላዳመጣችሁ።